የግድ ይሄ አፕሊኬሽን ስልካችሁ ላይ ሊኖር ይገባል። ሰሞኑን በኤአይ ጀነሬት የተደረገውን ይሄን የሼክ አላሙዲን ቪዲዮ አይታችኋል ብዬ አስባለሁ እና በጣም ብዙ እይታ ነበረው። አካውንታችሁንም ኮሜንት ላይ አስቀምጡ ተብሎ ብዙ ሰዎች ኮሜንት ላይ አስቀምጠው በዚህ ቪዲዮ ተታለው ነበር። ነገር ግን ዛሬ እንደዚህ አይነት ቪዲዮዎችን በኤአይ ወይንም እውነተኛ ቪዲዮ መሆናቸውን እንዴት በቀላሉ ማጣራት እንደምችሉ ነግራችኋለሁ። እናንተም ኮሜንት ላይ ጻፉልኝ፣ እኔም አስቀምጥላችኋለሁ። ምኑን አትሉኝም? የአፕሊኬሽኑ ሊንክ ብቻ ፎሎና ላይክ ማድረጋችሁ እንዳትረሱ። ይሄ አፕሊኬሽን የተለያዩ የኤአይ ቪዲዮዎችን፣ ፎቶዎችን፣ ቴክስቶችን የምታጣሩበት አፕሊኬሽን ነው። አፕሊኬሽኑም ኤአይ ዲቴክተር ይባላል። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። የተለያዩ እነዚህ አይነት አፕሊኬሽኖችን ማግኘት ከፈለጋችሁ ቴሌግራም ላይ አስቀምጬላችኋለሁ። ወደ ቲክቶክ አፕሊኬሽን እንገባለን። ወደ ቲክቶክ አፕሊኬሽን በመግባት ይሄ የኤአይ ቪዲዮ ነው እንደምትመለከቱት። እዚህ ጋር ብዙ ላይክ ብዙ ኮሜንት አለ። እዚህ ጋር የኤአይ ዲቴክት አይኮን እነካለን። እዚህ ጋር ስታርት ነው የምትላታለች። እሷን ስታርት ነው በሚለው እነካና እዚህ ጋር እንደምትመለከቱት ዲቴክት ያደረጋል። እንዲህ ጽሁፍ ስትመጣም እሷን እነካለን። እንደምትመለከቱት ኤአይ 70% ኤአይ እንደሆነ ያሳያል። በታች በኩል ደግሞ 29% እንደሆነ ያሳያል። ስለዚህ ይሄ የኤአይ ቪዲዮ ነው። እንደዚህ የተለያዩ ቪዲዮችን ለምሳሌ ይሄንን ስታርት ነው እንላለን። ይሄ ሪል ነው ወይስ ኤአይ ዲቴክት ያደረገው ቪዲዮ ነው? እዚህ ጋር እንደምትመለከቱት አምጥቶልናል። እንደምትመለከቱት ሙሉ በሙሉ ሪል እንደሆነ ያሳያል ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎና ላይክ ማድረጋችሁ እንዳትረሱ።